ስፔናዊው አማካይ ማርቲን ዙቤሜንዲን ከሪያል ሶሲዳድ ለማስፈረም ሙሉ ስምምነት ላይ እንዲደርስ ትልቅ ድርሻን እንደተወጡ የተነገረላቸው የአርሰናሉ ስፖርቲንግ ዳይሬክተር አንድሬ ቤርታ በቀጣይ ፍላጎታቸው የወሳኞቹ የክለቡ ተጫዋቾች ውል ማራዘም እንደሆነ ተገልጿል። አርሰናል ባሳለፍነው ሳምንት የ26 ዓመቱ ስፔናዊው አማካይ ማርቲን ዙቤሜንዲን የውል ማፍረሻ 60 ሚሊዮን ዩሮ የሪያል ሶሲዳድ በመክፈል ተጫዋቹን ለማስፈረም ሙሉ ስምምነት ላይ መድረሱ ይታወሳል። ከወዲሁ በአርሰናል ስራቸውን በተጠናከረ መልኩ መስራት እንደጀመሩ የተነገረላቸው ጣሊያናዊው ስፖርቲንግ ዳይሬክተር አንድሬ ቤርታ ተጫዋቾችን ለማስፈረም ከሚያደርጉት እንቅስቃሴ ጎን ለጎን በቀጣይ የወሳኞቹ የክለቡ ቁልፍ ተጫዋቾችን ውል ማራዘም ቅድሚያ እንደሚሰጡት ተገልጿል። መድፈኞቹ የእንግሊዛዊው የፊት መስመር ተጫዋች ቡካዮ ሳካ፣ የፈረንሳዊው ተከላካይ ዊሊያም ሳሊባ እንዲሁም የብራዚላዊው ተከላካይ ጋብሪኤል ማጋሌስን ውል ለማራዘም ንግግር መጀመራቸው ይታወቃል። ቡካዮ ሳካ፣ ዊሊያም ሳሊባና ጋብሪኤል ማጋሌስ በመድፈኞቹ ቤት በተመሳሳይ እንደ አውሮፓውያን አቆጣጠር እስከ 2027 ድረስ የሚያቆይ ውል እንዳላቸው ይታወቃል። ሆኖም የአውሮፓ ክለቦች በተለይም በሶስቱም ተጫዋቾች ላይ ያላቸው ፍላጎት ከጊዜ ወደ ጊዜ ከፍ ያለ መምጣቱን ተከትሎ በክለቡ ያላቸው ውል ለተጨማሪ ዓመታት ለማራዘም ንግግር ከማድረግ በዘለለ ስፖርቲንግ ዳይሬክተሩ አንድሬ ቤርታ ስምምነቱ በፍጥነት ማጠናቀቅ እንደሚፈልጉ ተገልጿል። አርሰናል በክረምቱ የዝውውር መስኮት ለፊት መስመር ተጫዋቾች እንዲሁም ሁነኛ ተፈጥሯዊ የአጥቂ ስፍራ ተጫዋች ማስፈረም እንደሚፈልግ የተገለጸ ሲሆን አንድሬ ቤርታ ከአንዳንድ ተጫዋቾች ወኪሎች ጋር ንግግር ማድረጋቸውን እንደቀጠሉ ተዘግቧል።